ምንድነው ሁሉ ምን ትዝያ እንኳን ደስ አለ በለኝ ወንድሜ ምን ተገኘ ዝም ብለህ እንኳን ደስ አለ በለኝ እሺ እንኳን ደስ አለ እሺ አሁን ንገረኝ ደስ ይላል ያሰብኩት ተሳክቷል ዘንፎ ተቃንቷል ለጎደለው ሞልቷል ድፍርሱን ጠራ ህልሜም ተፈታ የተመኘኋት እጄ ገብታ አረጋ ሶዬ በደስታ እንዳትፈነዳ ሶዬ ብርክቲን እኮ ነው በእጅ ያስገባሁት ማለት ብርክቲ ሻለችኝ እኮ ነው እያልኩ ያለሁት እንዴት ማለት እንዴት ባንዲ ሐሳብ ልትቀይርሻለች የፈጣሪ ስራ ነው እርግጠኛ ነህ ግን ስማ መጀመሪያ ስትነግረኝ እኔም ልክ እንዳንተ ማመን አቅቶኝ ነበር ደስ ይላል በለሱን የጠበቀ ፍሬዋን ይበላል ይልሃል ይሄ ነው አየህ አይደለ ግን መታገሴ አየህ አይደል ቆይ እንዴት ነው ግን የተቀበለችው ያው ትንሽ አወራንና ማለት ነው የሙከራ ጊዜ ልስጣለች የሙከራ ጊዜ ስታ ያው ጸባይ ህልየው እንጠናና እንደማለት ነው እንዴ ለጋብቻ እንጂ ለፍቅረኛ መጠናናት አለው እንዴ በእኛ ተጀመራ እንዴ እና ካልጣምካት ልትሆነ ማለት ነው እንድትተወኝ እድሉን በጭራሽ አልሰጣት ብርክቲ ግን ማትገመት ሰው ናት አንዳንዴ ፍላጎቷ ራሱ ግራ ያጋባል እድሌን በስነ ስርዓቱ ተጠቀመዋለሁ ያዝልቅልህ ወንድሜ በላንተም ከሰብለ ጋር ታረቅና ከፍቅረኞቻችን ጋር ላይፋችንን በሃፒ ንቅጭስቲ በእናትህ ለጊዜው እንግዲህ ሲንግልነትን ተሰናብተዋል ለጊዜው ብሎ ነገር የለም እስከ ወዲያኛው ነው ወንድሜ እንዳፍ ያርግልህ ግን ኤልያስ እንቷል አይመስለኝም አንተ ነህ መጀመሪያ ደስታ የተካፈኝ ለኤልያስማ ይሄንን መርዶ እኔ ነኝ ሂጂ ማብሰር ያለብኝ ይኸውልህ ሂድና በደንብ አድርገህ ጨጓራው ላል አርግልኝ እለጣው ላጣው ጉር ሳይሰማ መስከረም አይጠባ አይደል የሚባለው ምን ተፈጠረ እቺ ብርክቲ ነች ምን አደረገች እስቲ ገምጪ ሰው ከምትገምት ልጅ አይደለች ለነገሩ ልክ ነሽ ከካሊብሻ ጋር ፍቅረኛ ሆነችልሽ ምን ተገረምሽ እንዴት አልገረም ከካሊብ ጋር ኮን ያልሽ እሱ ደግሞ በደስታ ጮቤ ረገጠልሽ እንዴ ቆይ ማን ነገርሽ ጆኒ ነው ነገረኝ ቆይለስ ፍቅር ወጣላት ወይስ ተስፋ ቆረጠችበት አላውቅም እኔ ግን ካሊብን ወዶ አይመስለኝም ግልጽ እኮ ነው በአንዴ ለፍቅር የሚወጣላት አይመስለኝም ምናልባት ያው ኢላን ለማስቀናት አስበው እኔም እንደዛ ነው ያሰብኩት ካሊብ ግን በጣም ሞኝ ነው ይሄን እኮ ያፈቀረችው መስሎት እየተጃጃለ ነው እንደዛ ነገር አንቺና ጆኒስ እንዴት ናችሁ ምንም አንልም ደብሮታል ግን ደግሞ አልተጣላኝ እኔም እኮ ቅድም አናግሬው ነበር እና ምን አለሽ ለምንኛ አልቻለም ከዚህ በላይ ቆይ እውነቱን እንዴት ላስረዳው አንዴ ጭንቅላቱን ስላሳመነው በጭራሽ ያረዳሽ ከዚህ በላይ ሰላም ማጣት አልፈልግም ተይው በቃ አንቺ ውስጥሽን ታውቂያለሽ ለከነሽ ከዚህ በኋላ መጨነቅ አልፈልግም አሁን እንግዲህ በብርክቲ ድራማ ምን ይፈጠር እያሉ መጠበቅ ነው ሷማ ገና ስንት ነገር ታሳየናለች ባክሽ ወዴት እየሄድሽ ነው ወዴትስ በሄድ እኔ እንዳንቺ በድብቅ የሰው ፍቅረኛ አላገኝ አንቺ ግን ከነገሮች አንድ ቀን እንኳን የሰላም ወሬ ማውራት አትችይማ አንቺና መሰሎችሽ እኮ ናችሁ ነገረኛ ያደረጋችሁኝ እኔ ምንም አላደረኩሽም አስቤልሽ ስለመከርኩሽ ነው የምጠምጂ የመከርሽኝ እኮ ከኤላ እንድርቅልሽ ነው ብትርቂው እኔ ምን እጠቀማለሁ ያው የድብቅ ፍቅርሽ ላይ እንቅፋት እንዳልሆነብሽ ነው እኔና ኤላ አንቺ እንደምትይው አይነት ግንኙነት የለንም ለዛ ነው ስትሳሳሙ የተያያዛችሁት አለም ለምትናገሪው ነገር ተጠንቀቂ ለምታደርጊው ነገር ያልተጠነቀቅሽ አንቺ እያለሽ ለምንድን ነው እኔ ማውራቱን የምጠነቀቀው ቆይ እውነቱን ለምን ኤላን አትጠይቂው የምታምኚው ከሆነ ሁሉንም ነገር አውቃለሁ ነገን ተስፋ አድርጌ ነው ምንም ነገር ባላየ ያለፍኩ ያለሁት ጥሩ አድርገሻል አሁን ደግሞ ተቀናቃኝሽ ትንሽ ገለል ልበላልሻለች ማናት ብርክቲ ናት አው ከካሊብ ጋር ፍቅር ጀመረች ማለት እንዴት ማለት ከምን እሱ እንግዲህ እኔም ጥያቄ ነው እርግጠኛ ነኝ የሆነ ያሰበችው ተንኮልማ አለ ምናልባት ሊሆን ይችላል እሺ እሷስ ለጊዜውም ቢሆን ከሌላ ርቃለች
አንቺስ? እኔ ከራኩት ቆየው ባክሽ። እና የትናንቱ ድርጊትሽስ? ማመን ካልፈለግሽ ምንም ማድረግ አልችልም። ይኸውልሽ የኔ ማመን አለማመን ምንም ለውጥ የለውም። እውነታውንም አይቀይረውም። ለማንኛውም ኤላ ላንቺ ፍቅር ስሜት እንዲኖረው ካሁን የተሻለ ጊዜ የለም። አሁን ካላፈቀረሽ መቼም ሊያፈቅርሽ አይችልም። ባያፈቅረኝም መቼም ቢሆን አልተወውም። ሳያፈቅረኝ የኔ እንደሆነ ይቆያል። ይሁንልሽ እንግዲህ መልካም እድል። እኔ ልሂድ። ድንገት ስዘናጋ ሰው ተፍ ተፍ ብሎ ካፕል ይሆናል። አንተ አሁን እዚህ ተጎልተሃል። ከመጎለት ውጭ ምን አማራጭ አለኝ ብለሽ ነው? እስኪ አካባቢውን ተመልከት። ተመለከትኩት፣ ምንም አዲስ ነገር የለም። ናታን እስኪ ቀና ብለኝ። ያው ተመለከቱ። እሺ ምን ይታያል? የሆነች ቁልጭ እያለች የምታይኝ አስቀያሚ ዝንጀሮ ፊት ለፊት ያለች። ሲጀመር አንተ ዝንጀሮ ራሱ አትገባክ። ኧረ ተይ እናቴ፣ የዝንጀሮም እኮ ቆንጆ አለው። ያንቺ ግን ባሰ። ናታን በጣም እያናደድከኝ ነው። እኔ እኮ ግርም የሚለኝ ዛሬ ናታንን ምን እያወራው ላዝገው ብለሽ ነው እንዴ የምታስቢው? ቆይ ይሄ ማዛግ ነው? ከዚህ በላይ ምን አለ? ደግሞ እኮ አቋሚ ሲታይ በጣም ነው የሚያደክመው። የተጣመመ ግንድ እኮ ነው የምመስዩ። በስልክ የሚያወራኝ ልጅ ግን አቋምሽ የሞዴል ነው የሚመስለው ብሎኛል። ባክሽ እሱ ልጅ እኔ ድሮም አውቀዋለሁ። ሳክሳም ነው፣ ሲሰክስሽ ነው። እንደውም ለሞዴሊንግ እንዲረዳኝ የግል ሳልሳ ዳንስ ማስመዘግብሻለሁ ብሎኛል። ሳልሳ? አዎ ቅዳሜ ጆኒ ልደት ላይ እንደደነስ ነው አይነት። ከሱ ግን ትንሽ መጠጋጋቱ ባስ ያለ ነው። ባስ ያለ ነው? አዎ ቪዲዮ ላይ ላየከም ሴቷ አጭር ቀሚስ ትለብስና ወንዱ ደግሞ አይቻልም፣ አትመዘገቢ። እንዴ እሱ ከፈለገ አንተ ምን አገባክ እንዴ? እንዴት አያገባኝም? ከማንም ጋር ስትተቃቀፊና ስትነካኪ ዝም ልለው? ማንም እኮ አይደለም፣ ወደፊት ፍቅረኛ የሚሆነው ሰው ነው። ይሁና፣ ማንም ሰው ጫፍሽ እንዲነካሽ አልፈልግም። የዝንጀሮ አስቀያሚ ተነካች አልተነካች ደግሞ እሱን ስቀልድ ነው። እና ታዲያ ቆንጆ ነው? ለኔ ቆንጆ ነሽ። ለዚች ልብ ነው እንደዛ አስፎግረኝ ነበር እንዴ? ታዲያ ላናድሽ ብዬ ነው። እሱን ተውና ስማኝ፣ ካሊብና ብሩክቲኮ ተጣበሱ። እንዴት? መቼ? ባኩላችንም ነው ሰርፕራይዝ ያደረጉ። መቼም ያ የተረገመ ልጅ አስገድዷት ነው የሚሆነው። ካሊብ ነው የሚያስገድደው? ባኬ ቱልቱላ እኮ ነው። እና ታዲያ በምን ታምር እሺ ብለው አንድ ላይ ሆነች? ያው እንግዲህ ከመጋረጃ በስተጀርባ ያለውን እውነት እስክናቅ በትዕግስት መጠበቅ ነው። ልክ ነሽ። ይሄማ ድራማ ሊሆን ይችላል። እኔ እናንተስ መቼ ነው ሰርፕራይዝ የምናረጋቸው? ባክሽ በእኛ እንኳን አይሆንም። ነገሩ ማንም ሰርፕራይዝ አይሆንም። ሁሉም ብለን ነበር ነው የሚሉት። እንዲሁም በግድ ፍቅረኛ ሊያደርጉን እየሞከሩ ነው። እኛ አንሆንም ብለን ገገምን እንጂ ለነገሩ ነው ይመቻል። አንተ ነገግም ያልከው ወደኛ ነክስት ነው። እስቲ አላት አይኑ ደሚልበስ ዘጋየኝ ነው። ይሄን ወደ ጀምበር እንዳፈካው በይ አናቶ አለሽ ወለልሽ ምን አዲስ ነገር አለ? በምን ዙሪያ? በሰብል ምን ሊኖር ይችላል? በሰብል ጉዳይ። ቆይ እኔ የምለው ጆኒ እስካሁን ምንም አላለቀም? ምን ሊል ይችላል? ሰብለን አላምናትም፣ ከኤላ ጋር ማወራረደው ሂሳብ አለ እያለ እያስወራ ነው አሉ። በደስታ ነው የምቀበለው። ስንገናኝ ማን እንደሚያወራርድ እናያለን። ኤላ ካልደበረ አንድ ጥያቄ ልጠይቅህ። ሰማካታል ወይስ ደግሞ አልሰማካትም ልትለኝ ነው? አዎ በስማት ቅር አይለኝም፣ ግን ደግሞ ሰብለ ከቀረበችው ሰው ሁሉ ጋር የምትሳሳም አይነት ሰው አይደለችም። ቆይ እኔ የምለው እና ታዲያ ጆኒ እንዴት እንደዛ ሊያስብ ቻለ? ያየበት እይታ ስለሚመስል ነው። ያው በእኔና በሰብለ መሀል ደግሞ ነገር አለ ብሎ ስለሚጠረጠር ነው። እና ታዲያ ምንም ባላደረግከው ነገር ነው ሊጣላክ የሚፈልገው? እንደውም ደስ ይለኛል። ሳላስበው በመታኝ ወቅት ብጣለው በጣም ነው ደስ የሚለኝ። እስካሁንም ዝም ያልኩ ሰብለ እንዳትጨነቅ ነው። በጣም ነው ለስሜቷ የምትጨነቅላት። ይሁን ናቱ፣ ሰብሊ በጣም ምስኪን ልጅ ናት። እሺ አንተ ጋር አዲስ ነገር ከሌለ እኔ ልንገርካ። ምን የተፈጠረ ነገር አለ? ስለ ብርክቲ ነው። ብርክቲ ምን ሆነች? ብርክቲ ምን ሆነች ሳይሆን ምን አደረገች ነው የሚባለው። እሺ ምን አድርጋ ነው? እንግዲህ እርሜን አውጣ ከካሌብ ጋር ፍቅር ጀመረች። ምን? መቼ? የሁሉም ሰው ጥያቄ።
በአካብሮ ሳያቸው አስወርተውባቸው ነው የሚሆነው። ይሄ ትክክለኛ መረጃ ነው። ቆይ እንዴት ቅዳሜ ዕለት እኮ ስንኖራ በጭራሽ ከሌላ ሰው ጋር ፍቅር የመጀመር ሐሳብ አልነበራትም። ምናልባት ያኔ ልቧን አሟት ስትወርቅ ያንተንም ፍቅር ከልቧ ላይ ፎርማት አድርገው ሊሆን ይችላል። አንተ ትቀልዳለህ። ይኸውልህ ግን ደግሞ እንደዚህ በቀላሉ አታደርገውም። ለዚያውም ደግሞ ከዛ ከካሊብ ጋር። እሺ እና ታዲያ ምን ሊሆን ይችላል? እኔ እንጃ። ምናልባት ልታስቀናኝ የሞከረች ነው። ይሄ ነገር እኮ አንተን ሊያናድድህ እንጂ ሊያስቀናክ አይገባም። ምክንያቱም አታፈቅራትም። እሷ ግን እንደዚህ አታስብማ። እኔ ግን ፍቅረኛ መሆናቸውን ስሰማ በጣም ነው የተገረምኩት። ብርክቲ እንደዚህ ነች። ሁሌ እንዳስገረመችን ነው። እሱ እንደዛ ሊያስብ ይችላል፣ ግን ነው ተወሰደ። ምንድን ነው ያደረግሽው? ሰላምታ አይቀርብም? አንቺ ባለሽበት ሰላም አለ ብሎ ማሰብ ዘበት ነው። ይሄን ያህል ችግር ፈጣሪ ሰው ነኝ ብዬ አላስብም። አንቺም ደግሞ እንደምታስቢያት አይነት ሰውም ደግሞ አይደለሽ። ቆይ ምንድነው እንደዚህ ያናደደ ነገር? ምንድነው የሰሞን ነገር? ምን ሰማ? ከካሊብ ጋር ምንድነው የጀመራችሁት? ስለ ካሊብ ብቻ ነው እንዴ? አሁን ምንም ሳትደብቂ ንገሪኝ። ለምን ደብቀሃለሁ? ያው ባይመለከትም ምናልባት ደስታዬ ደስታ ሊሆን ስለሚችል ነግረሃለሁ። ባይመለከትክም ለምንድን ነው የማይመለከተኝ? አንተ ማን ስለሆንክ ምን ስለሆንክ ነው የሚመለከትህ? ብርክቲ እያናደድሽኝ ነው። ተናደዳ። እኔ ሰብለን ስስማት መጥቼ ለምን ሰምካት ብያለሁ? አልሰምኳትም። ብስማትም ደግሞ እኔ አምኜበት እስካደረኩት ድረስ አንቺ ለምንድን ነው መተሽ ለምን ሰምካት የምትይኝ? አንተም እኔ ባመንኩበት ጉዳይ አይመለከትህም። የሰማሁት ነገር እውነት ከሆነ ይመለከተኛል። አዎ እውነት ነው። የካሊብን የፍቅር ጥያቄ ተቀብያለሁ። እና ምን ልታረግ ነው? ግን አታፈቅሪውም። በምን አወቅ? ቆይ ካንተ ሌላ ማፍቀር ማልችል ነው እንደሚመስልህ? እኔን ለማስቀናት አብረሹ እንደሆንሽ አውቃለሁ። እሱ ደግሞ ስህተት ነው። ስህተትም ከሆነ እምቀጣውም እምጎዳውም እኔ ነኝ አይደል? ቆይ እንዴት ነው የምታስቢኝ? አንቺ ስትጎጂ ምንም አይመስለኝ ነው እንዴ ይመስልሽ? አዎ ምንም አይመለከትም። እድሜህ እኮ አንተን ይጎዳኸኝ ረሳኸው እንዴ? ከአደጋ እየጠበቅኩሽ። አትዋሽ። እድሜ ልኬን አፈቀርኩ። ከስርህ እንዳልጠፋ ብቻ ነው ፍላጎት። ያ ካሊብ ተብዩ እንዳልጎዳው ከፈለግሽ ይሄ አጉል ፍቅር የምትውን ነገር አቁሚ እሺ? ከዚህ በላይ እንድትቆጣኝም ሆን እንድታናድደኝ አልፈልግም። ያመኛል። ውሳኔው ደግሞ የኔና የኔ ብቻ ነው። እንደዛ ነው? አዎ እንደዛ ነው። ከተውከኝ በቃ እስከነጭራሹ ተወኝ። ለእኔ ስሜት ካለ ደግሞ ንገረኝ። ለአንቺ ስሜት እንዳለኝ ብነግርሽስ ምን ይፈጠራል? እሱን ስትነግረኝ የምናየው ይሆናል። አየሽ ካሊብን አትወጂውም ማለት ነው። አንተን ለመርሳት እየሞከርኩ ነው። ሌላ ሰው ለመልመድ እየሞከርኩ ነው። ግን ደግሞ የወደቅሽበት ሰውም ትክክል አይደለም። አወዳደቅ የሚወስነው እራሴ ነው። የሚጸጸትሽን ውሳኔ ነው የሚወስንሻለሽ። አትጨቃጨቀኝ፣ ያመኛል። እሺ አሁን ሄዳለሁ። ሰላም ነው። ገና ከጅምሩም እንደዚህ አትናደሽ። ብዙ የሚያናድሩ ነገሮች ሊፈጠሩ ይችላሉ። አታስብ ልጅ ሆኔ። እኔ እናንተ ሳትዘጋጅ አልመጣም። ብትዘጋጅም እኮ ምንም አታመጣም ነበር። ምን ላመጣ እንደምችል ልቦና ጠንቅቆ ያውቀዋል። አዎ ያው ጎበዝ ሯጭ እንደሆንክ ጠንቅቅ ያውቃል። ምን ፈልገህ ነው? ሰብለን እያስጨነካት መሆኑ ሰሙ። ምን አገባ? ይኸውልህ ሰብለ በምንም አይነት ሁኔታ ስትጨነቅ ማየት አልፈልግም። ስለሳምኳት ምን አይሆንክ መስሎ? ለጊዜው ምንም ላልሆን ይችላል፣ ግን ደግሞ በእርግጠኝነት ማውራት አልችልም። እኔ እርግጠኛ ልሆንልህ፣ ሰብለ መቼም ያንተ ልትሆን አትችልም። ጥሩ ምኞት ነው። ምኞት አይደለም፣ በተግባር አሳያለሁ። ሰብለን መቼም ቢሆን ከኔ አትነጥቃትም። እኔ ግን ፍቅረኛዬን ከሌላ ሰው ጋር እየተሳሳመች ባያት ሁለተኛ አጠገቤ እንዳደርስ ነበር ማረጋት። ጥሩ ልብ ስላለኝ ይሆናል። እኔ ደግሞ ፈሪ ልብ ስላለኝ ይመስለኛል። በእጅ ያለውን ቀስ በቀስ እያጣህ ነው መሰለኝ። በጣም ብዙ እየለፈለፍክ ነው። ሳስበው ስለ ብርክቲ ነው እያወራ ያለው። ኦ ቶሎ ተረዳኸኝ።
መቼስ ካሌብን አፍቅራ እንዳልቀረበችው እሱ ባያውቅ፣ አንተ ግን ጠንቅቀህ ታውቀዋለህ። ታፍቅረውም አታፍቅረውም አሁን ላይ ፍቅረኛው ናት። አንተ አርፈ ከዓለም ጋር ፍቅር የምታጣጥም ይሻላል። ያው እሷንም ስታጣት ማለት ነው። ይኸውልህ አሁኑኑ ብርክቲን እጄ እወድሻለሁ ብላት ከኔ ጋር መሆኑ አይቀርም። እና ታዲያ አሁን ምን ያዝክ? እንዲህ በቅናት ከምትንገበገብ ሂድና ሞክረዋ። ብርክቲን ሳይሆን ሰብለን ነው መወስዳት። ያንተ የምትሆነው እኔ ስሞት ብቻ ነው። ባትሞት ደስ ይለኝ ነበረ። እምቢ ካልክ ግን ምን ማድረግ እችላለሁ? ብቻዬን ግን አይደለም ሞት። እሱ እንኳን የሚሳካል አይመስለኝም። አርፈ ካልተቀመጥክ አሳይሃለሁ። እስኪ ከሞት ውጭ አማራጭ ካለ አስብበት። ሰብለ እንደሆነ የኔ መሆኑ አይቀርም። ባትፈታተኔ በጣም ጥሩ። ትንሽ ጊዜ ነው፣ ፈታ ብል። መቼስ የኔን ከንፈር ቀምሳ የምትቀር ያለች ሴት አይመስለኝም። አሁን ካጠገቤ ዞር በል። እሺ ጀግና እላለሁ፣ ግን ደግሞ ያንን ጓደኛህን ማስጠንቀቅ። ገደል ገባሽ። አትናደድ ጆኒ። መልካም ቀን። ሰላም ሰብሊ፣ ምን ፈለግሽ? ቆይ ለምንድን እንደዚህ ብትይ? የሚወደድ ነገር ስለሌለሽ። እዚህ ትምህርት ቤት ከአንቺ ውጪ የሚጠራኝ ሰው ያለ ራሱ አይመስለኝም። እንዳንቺ የተፈታተነኝ ሰው የለም። እስኪ ስጋትሽን ንገሪ። የምን ስጋት? ቆይ ጆኒ ነው ወይስ ኤላን ትነጥቀኛለሽ ብለሽ ነው የፈራሽው? በመጀመሪያ ደረጃ አልፈራሽም። ሲቀጥል ደግሞ ኤላ ምንም ስላልሆነ ልትነጥቂኛችኝ። ድብቅ ፍቅራችሁስ መስሎሽ ነው? ከመሬት ተነስቼ አይደለም። ከኤላ ጋር የነበረኝን ፍቅር አሁን እዚህ እንዳልደግመው ፈርተሽ ነው አይደለ? ላስታውስሽ፣ ስታዩ የምትሆኙ የምታጨው ሁሌ ምስርስሩ የምትይለት ጆኒ እኮ ፍቅረኛዬ ነው። ከራስሽ ጋር ተስማሚ። በዚህ በኩል ኤላን እንደምወደው ታውቂያለሽ፣ በዚህ በኩል ደግሞ ጆኒ እንዳልነጥቀሽ ትፈሪያለሽ። ጆኒን መቼም አትነጥቂኝም። ፍቅረኛዬ የምትሆኙ ነገር ስለሚያናድደኝ ነው። እሺ ይሁንልሽ። አሁን ግን እኔ ፍቅረኛ አለኝ። ካሌብሻ ግን ሞኝ ነው። እንዴት ድንገት ተነስተሽ ፍቅረኛ ለመሆን ስትስማሚ ያመነሻ? ምን አያምነኝ? እሱን ፍቅር ስላወራው ላትታዩ ትችያለሽ። እኔን ግን መቼም አሸውጅኝ። ቆይ ምን አስበሽ ነው? የኔ ቆንጆ አለማመን መብትሽ ነው፣ ግን ሐሳቤን ላንቺ ማስረዳት ግዴታ የለብኝም። እንደዛ ከሆነ መቼም እንዳምንሽ አትጠብቂ። የመጣሁትም እንድታመኝ አይደለም። እና ለምንድን ነው ጆኒ ቅዳሜውን ጉዳይ እንዳላመነሽ አውቃለሁ። እና ምን አሳሰበሽ? ጥላችን የሚያስደስትሽ መስሎኝ። ስለአንቺ ብዙም አልጨነቅም፣ ግን ጆኒና ኤላ ጻፍ ውስጥ እንዲገቡ ደግሞ አልፈልግም። ለምን? ምክንያቱም ለጊዜ ይቅርብሽ፣ ግን ጆኒ እንዲያምንሽ እፈልጋለሁ። አንቺ ስለፈለግሽ እኮ የሚሆን ነገር የለም፣ ግን ጆኒ ማሳመን የሚያቅተኝ አይመስለኝም። ከቻልሽ ሞክሪ። እኔም ጆኒና ኤላ በእኔ ምክንያት ጻፍ ውስጥ እንዲገቡ አልፈልግም። ስለዚህ ተመሳሳይ ፍላጎት ነው ያለን እና ጆኒን ላሳምነው። ቆይ ግን ይሄን ያህል እንዴት እርግጠኛ ሆንሽ? የኔ ቆንጆ ፈልጌ የማጣው ነገር የለም። ኤላን ግን አጥተሽዋል። ይኸውልሽ የኔና የኤላ ነገር ገና አልተቋጨም፣ ግን ይሄንን ነገር ሳረግ ካንቺ የሚፈልገው ነገር አለ። ምንድነው? ከጆኒ ጋር ሰላም ከፈጠርሽ በኋላ ኤላ አጠገብ እንዳደርሽ። ቆይ አንቺ ልጅ ግን ኤላን ትተሽ ከካሌብ ጋር ፍቅረኛ ሆንሽ አይደል እንዴ? የኤላ ነገር ለምንድነው እንደዚህ የሚያስጨንቅሽ? አልሰማሽኝ መሰለኝ። የኔና የኤላ ነገር ገና አልተቋጨም። እሺ ተስማምቻለሁ። ላንቺ ብዬ ሳይሆን ሁለቱ ጻፍ ውስጥ እንዲገቡ ስለማልፈልግ ነው። ሐሳብሽን በመቀየር ካሰብሽ ሰላምሽን አመጣ። ብርክቲ ምን አሰበሽ? አይ እኔ ፍቅር እንዴት ነሽ? አለልክ የሆነ ነገር ልነግርህ ነበር። ምንድነው? ደስ ያለሽ ንገሪኝ። ለምን ሰብለና ጆኒ አናስታረቃችሁ?
አልተጣሉም እኮ ግን ጆኒ በጣም ደብሮታል ይመስለኛል። ኤላ ሰበን አልሰማትም። የጆኒ እይታ ነው። ይኸውልሽ እንደዛ ብዬ እርግጠኛ መሆን ባልችልም እኔም እንደዛ ነው ማስበው። ልብ ውስጥ የፈጠረውን ጥርጣሬ ማጥፋት አለብን። እንዴት አድርገን? የሆነ ነገር አስቤያለሁ። ምንድነው? ይኸውልህ ምን መሰለህ፣ ጆይ እንዴት ነህ? አለሁልሽ። እንዴት ነህ? ስጦታውን ወደድከው? አዎ በጣም አመሰግናለሁ። እንዴ በጓደኛሞች መሀል መመስጋገን የለም እኮ። እሺ ካልሽ። ቆይ ደግሞ ደስ ብሎኛል እንኳን ደስ አላችሁ አይባልም ወይስ ደስ አላለህም? ስለ ካሌብና አንቺ ነው አይደል? አዎ መቼስ ካሌብ ነግሮሃል? አዎ ነግሮኛል። ይሄ የጀመርሽውን እስክትጨርሽ ብዬ ነው። ደግሞ በጣም ደስ ብሎኛል። እሺ በነገራችን ላይ አዲስ ህይወት ለመጀመር መሞክርሽ ነው። በጣም ወድጄዋለሁ። እስቲ እየሞከርኩ ነው። ካሌብም በጣም ደስተኛ ሆኗል። አንተና ሰብለም ሰላም ብትሆኑ ደስ ይለኛል። ያየሁት ነገር በጣም አናዶኛል። ገና ከመጣረቃችን መጣላት፣ ያው ንዴቴን አምቄ ይዤዋለሁ። ልክ ነህ። ከዚህ በፊት የተፈጠረው ክፍተት ድጋሚ መፈጠር የለበትም። አለማመኗ ደግሞ ይበልጥ አናደደኝ። ምናልባት እኮ እውነቷን ሊሆን ይችላል። እሱ ደግሞ መጥቶ በኩራት እንደ ሳማት ነገረኝ። ኤላ? አዎ የኔን ልብ ለማናደድ ብዙ ነው የሞከረው። ሆን ብሎ አጋጣሚ ይጠቀም። ወይኔ ምንድን ይገባብኝ? ምነው ቆሻሻ ነው እንዴ? እሺ ምንም እኮ የለም። ወይኔ በጣም ነው የሚያቃጥለው። እሺ ከይፈር በልሽ ግልጭ አትጨፍኛዋ እንዴ። ጆኒ ምን እያደረክ ነው? ካሌብ ተረጋጋ። ምንድነው የምረጋጋው? ፍቅረኛዬን ጆኒ ይሄንን ነው ያላምንም። አረ ካሌብ እይታክ ነው እንጂ እኮ ቆሻሻ እያወጣሁለት ነው። አይኔ እያየ ልትዋሸኝ እንዳይሆን በጣም ነው የማዝነው። እንደ ወንድሜ ነበር። እሺ ማይ ካሌብ እርግጠኛ ባልሆንኩ ነገር እንዲያቱን እንጂ ምንድነው እርግጠኛ አልሆንኩት? ያው እንደውም ካላመንክ ፎቶ አንስቻቸው። ያው ከዛ ጋር ሲታይ እኮ ነው የሳምኳት መስለው እንዴ፣ ግን እየሳምኳት አልነበረም። አምናለሁ የሳምከት አልነበረ። አመሰግናለሁ። አንተ ከዛ ጋር እኮ ግን ሲታይ የሳምኳት ነው የሚመስለው። እኔ የምልህ ሰብለንም እዛ ጋር ሆነ ነው ያየሃት ማለት? አይ ጆኒ፣ እኔና ካሌብ አውርተን ያደረግነው ነገር ነው። ሰብለንም ያለ ጥፋቷ ምናል ሊወቀስራት ይሆን እንዴ? አየህ ረጋ ብላ ብታስብ ይሻላል ያልኩ ለዚህ ነው። ድጋሚ እንዳትረራቁ። አዎ ጆኒ። ምን ነው ብቻህን? አንቺም እኮ ብቻሽን ነሽ። እኔማ ፍቅረኛዬን እየጠበኩት ነው። ካሌብን መሆኑ ነው? አዎ ምን ነው? ከአንቺ ጋር በደንብ እንተዋወቃለን። እሱ ግን እንዳንቺ ማሰቡ በጣም እያስገረመኝ ነው። ማለት ፍቅረኛዬ ብሎ ማሰቡ ነው። እና ምን አጠፋው? እኔ ልጁ በዚህ ልክ ሞኝ ይሆናል ብዬ አልጠበቅኩም ነበር። እንዴት ይሄንን ማገናዘብ ያቅተዋል? ብልጥ ስለሆነ ነው እንጂ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ሲባል አልሰማህም? ይኸውልሽ ዛሬ አንቺ እኔን ስለማስቀናትሽ ነው እያሰብሽ ያለሽው። ነገ ግን ይሄ ነገር ምን ይዞብኝ ይመጣል የሚለውን እያሰብሽው አይደለም። ስለ ነገ ያውቃል አይደል የሚባለው? ተረት ላይ ጎብዘሻል። አመሰግናለሁ የኔ ቆንጆ። አስጠበቅኩሽ አይደል? አይ ኤላ እያዳበረኝ ነበር። እያዳበርካት ነበር ፍቅረኛዬን? በጣም አመሰግናለሁ። ካሌብ አሁን መሄድ እንችላለን? በሚገባ በደንብ መሄድ እንችላለን። እሺ ሰላሙን መልካም ጊዜ እንላችሁ። በል አለምን ጠብቃት። እሺ ደህና ዋል። እናመሰግናለን። መሽ ልጆች
አንተ ኤልያስ ወይ ልጅ ጆኒ ፈለከኝ? ለምንድን ነው? እሺ ምን ብዬ? ጆኒ በእናትህ ከዚህ እንሂድ። አንዴ ቆይ። ስሚያታለሁ ብለህ ለምንድን ነው ያሸገኝ? እሷ ፊት ደገመልኝ። ኤላ እንደዛ ብለከዋል? አይ እኔ ባለፈው እዛው በቦታው ተረጋግቶ እንዲያዳምጠን እየነገርኩት ነበር። ስለ አሁኑ ነው እያወራን ያለን። አንተ ያመካል እንዴ? ዛሬ መች ተገናኘን? ወይስ ሰብሊ ውስጥ የማይሆን ነገር ለመሳል እየሞከርክ ነው? አንቄ ሳልደፈው እውነቱን ንገር ጆኒ። በእናትህ ና እንሂድ። በቃ ተሆና እንሂድ። እኔ እናንተ አልጨረስንም። እሺ እሺ ልጅ ጆኒ አራኝ በፈለከው ሰዓት። አንቺ ዛሬ ግን ሌላ ነገር አልገረመሽም? እንዴት? አለምን ጠብቋት ወደ ቤት አብሯት ሄደኩ። በቃ አማራጭ ስላጣ ነው። አማራጭ ስላጣ? እንዴት? ያው እንደምታየው ሰብለ ከጆኒ ጋር ታርቃለች። ብርክቲ ደግሞ ከካሌብ ፍቅር ይዟታል። እኔ እኮ ግርም የሚለኝ የዚህ ትምህርት ቤት የፍቅር ታሪክ ድራማ ነው እኮ። ያው ትክክለኛ ስሜቱን የሚደብቅ ተዋናይ በዝቶ ነዋ። ምን እኔ ተዋናይ አይደለሁም እያልሽ ነው? እኔማ ትክክለኛ ስሜቴን ፊት ለፊት ነው የማሳየው። እማይና የሚረዳ ጠፋ እንጂ። ምናልባት የምርና ትወናይ ስለማይለይ ይሆናል። እሰይ እሺ። አንቺ ልጅ ግን ሰሞኑን እየታወቀሽ ነው። ምኑ? ድንገት ብድግቴና ትበሳጫለሽ። የኑሮ ብሶትሽን እኔ ላይ ትወጫለሽ። ምን አድርግ ነው የምትይኝ? አንተ ነህ ኑሮ ይሆንክብኝ። ቆይ እኔ የምለው እኔ ይሄን ያህል እመራለሁ? ሬት ይጣፍጣል ካንተ። እሺ አሁን እኔን የመሰለ የፍቅር ሰው ህይወትን ብሩህ የሚያደርግ ከየት ይገኛል? እንደውም አንድ ነገር ልንገርህ፣ እኛ ሰፈር ብትመጣ የ10 ብር 5 አገኘሃለሁ አንተን። አንቺ በወርቅ ሚዛን ብትመዘን ወርቅ የሆንኩ ልጅ ጭራሽ ጉሊት። እሱም ሲበዛብክ ነው። እሺ እንደውም ታውቂያለሽ አይደለ? ምኑን? እበዛብሻለሁ። በጣም ነው የምበዛብሽ። አላውቅም ደግሞ አንቺን ብዬ ሰው ደግሞ ጭራሽ አለማወቅሽን ታወራለሽ። አንበጣ ታስጠይ። እኔም ጉሊት። ኧረ በእናትሽ ወደዛ በእናትሽ ለቀቂ ወደ ቤት የአዲሱ ጓደኛ ይሄ ሴታ ሴት ግን በውሸት አጣቀው። ቆይ አንተ ግን እንዳልሰማኝ እንዴት አወቅ? ካሌብና ብርክቲ ያስረድቷል። እኔ ሳስረዳህ ግን አላመንከኝም ነበር። ይቅርታ ስላልተረዳሁሽ። እሺ ሌላ ጊዜ ግን ተረጋግተህ ስማኝ። እሺ እረጋጋለሁ። አይሽ አይደል ግን ብርክቲ እኔና አንቺን ለማስታረቅ የሄደችበትን ርቀት አንቺ ግን ትጠራጠሪያለሽ። መቼም አላምናት። ይሄኔ የሆነ ነገር አስባ ነው። ምን ሊኖር ይችላል? አላውቅም። ምናልባት ያንተን እምነት ለማግኘት። ምን እንጃ። እንግዲህ እኔ አልታየኝ አንቺ ታየሽውን ነገር ሊኖር ይችላል። አታኩሪሽ። እሺ አረ ምን ተደረገ? እሺ በቃ